በ2005 የዘሯት ዘር የምትሰጠው ፍሬ ዘመን የሚሻገር አሩሮ ዝናቡ በየተራ እየተፈራረቀባት ቢኖራትም ለመድረቅ ብዙ ምክንያት ገበሬዋ ጠንካራ ፈጣሪዋም ታማኝ ሆኑና ጠበቋት። የወረደችው ቁልቁለት የወጣችው አቀበት አስቆጥሯል በታሪክ 13 ዓመታት። በስሙ መሰብሰብ በስሙ መስራት ስለ ስሙ መኖር በስሙ መሞት ጠላት ዲያብሎስን ምን ባያስደስተው ይህ ነው ክርስትና ይሄ ነው ሕይወት ይህ ነው ክርስትና ይሄ ነው ሕይወት። ፈጣኑ እንጂ ጊዜ የለንም እኮ። ኧረ ቀስ፣ ይህ ሁሉ ጥድፊያ ወዴት ልንሄድ ነው? ሩቅ ተጓዥ ስለሆነ መፍጠን አለብን። እሺ ወዴት ነው የምንሄደው? ወደ ትናንትናችን። እንደርሱ ቸርነት ዛሬ ላይ ደርሰናል እኮ። ወደ ትናንትና ለምን? ዛሬያችን እኮ ትናንት የተዘጋጀንባት ናት። እሺ መሄዱንስ እሄዳለሁ፣ ግን እስከ የት? ወደ የዛሬ 15 ዓመት አካባቢ። ብዙም አራቀም። በቃ እናንተም ቁጭ ከምትሉ ኑ አብረን ደርሰን እንመለስ። የዛሬ 15 ዓመት ጤና ለማጥናት አዲስ አበባ የተመደቡ ተማሪዎች ማረፊያቸው በልደታ ነበር። የሚገቡበትንም ልዩ የጥናት መስክ ከመረጡ በኋላ አነስቴዥያና ራዲዮሎጂ ጥቁር አንበሳ፣ ላብራቶሪ ፓስተር፣ ነርሲንግና ሚድዋይፈሪ ቢሾፍቱ ተመደቡ። ከዚያም የመጀመሪያው መንፈቅ ዓመት ትምህርት ከተጠናቀቀ በኋላ ግንቦት 1 የነርሲንግና የሚድዋይፈሪ ተማሪዎች ወደ አዲስ አበባ ተመልሰው አዲስ ካምፓስ እንዲገቡ ተደረገ። የገቡበትም ካምፓስ የቲቪ በተለምዶ ሳምባ ነቀርሳ ሕክምና ማዕከል የነበረው የቅዱስ ጴጥሮስ ሆስፒታል ግቢ ነበር። ከዚህ ግቢ ያረፉ ተማሪዎችም የአስኳላ ትምህርታቸውን በቅዱስ ጳውሎስ የነርሲንግ ትምህርት ቤት፣ የነፍስ ረሃብ ጥማቸውን ለማስታገስ ደግሞ ከቅዱስ ጳውሎስ ግቢ ጉባኤ ተማሪዎች ጋር በመተዋወቅ እስከ ትምህርት ዘመኑ ፍጻሜ በዚያው ግቢ ሲገለገሉ ቆዩ። አዎ አንተ ትዝ አለኝ። ከክረምት ረፍት መልስ የቅዱስ ጳውሎስ ነርሲንግ ትምህርት ቤት ወደ ሚሊኒየም የሕክምና ኮሌጅ በመቀየሩ እነዚህ ልጆች ትምህርታቸውን ባሉበት ግቢ እንዲማሩ ተደረገ። ትምህርት ቤቱ ራሱን ሲችል ግቢ ጉባኤያችንም ራሷን ችላ ትቋቋም የሚል ሀሳብ ፈለገ። እናት ግቢ ጉባኤያችንም በዚህ ወቅት ተጸነሰች። ለምን መለያየቱ አስፈለገ የሚለው ጥያቄ በውስጣችሁ እየተመላለሰ ረፍት ነስቷችሁ ይሆናል። አልነሳችሁ? መለየታችን ከመላመዳችን በላይ ከባድ የነበረ ቢሆንም ሕይወት እንደሰጠችን ጥያቄ መልሱን መመለስ ግድ ሆነብንና ካስገደዱ ምክንያቶች በዋናነት አንደኛ በሁለቱ ካምፓሶች ያሉ ተማሪዎች የሚሳለሙት ደብር መለያየት፣ ሁለተኛ የሰፈረ ሰላም ተማሪዎች ትምህርት ቤት ወደ ካምፓሳቸው በመምጣቱ በቅዱስ ጳውሎስ ግቢ ጉባኤ ካሉ ተማሪዎች ጋር እንደ ልብ መገናኘት አለመቻላቸው ይጠቀሳል። ከዚያም ጥያቄውም ለማህበረ ቅዱሳን አዲስ አበባ በመቅረቡ ሚያዝያ 13 2004 ከማዕከል በመጡ ሰዎች አሰባሳቢነት ስለ ግቢው ቅዱስ ጴጥሮስ አጠቃላይ ሁኔታና ቀጣይነት ከተመረጡ ልጆች ጋር በደረመዊ ውይይት ተካሄደ። በውይይቱም ግቢዋ ከቀጣይ 2005 ዓ.ም ጀምሮ ስራ እንድትጀምር ከስምምነት ስለተደረሰ ይህም ውሳኔ ወደ ማዕከሉ ቀረበ። ይህም ውሳኔ በማዕከሉ ተቀባይነት አግኝቶ ግቢያችን በተጠቀሰው ዓመት ራሷን ችላ እንድትቋቋም ተወሰነ። በውሳኔውም መሰረት እናት ግቢ ጉባኤያችን በ2005 ዓ.ም በማዕከል ማዋለጃ ክፍል ተወለደች። የተወለደችው ግቢ ጉባኤያችንም እንክብካቤ መሻቷ አይቀርምና በጎቿን ጠባቂ 12 እረኞች ከሁለቱም ግቢያት በተውጣጣ አስመራጭ ኮሚቴ መመረጥ ተጀመረ። ከቅዱስ ጴጥሮስ የተመረጠው አስመራጭ ተማሪ መርሻው ግቸው ከቅዱስ ጳውሎስ አስመራጮች ጋር በመሆን ከነርሲንግ ሚድዋይፈሪ እና በዚህ ዓመት ግቢውን ከተቀላቀሉ የላብራቶሪ ተማሪዎች 16 ተማሪዎችን በእጩነት አቀረቡ። በግንቦት ገብርኤል በተደረገው ጠቅላላ ጉባኤም ከ16ቱ 12 ተማሪዎች ለስራ አስፈጻሚነት ተለዩ። የአሁኑ ዶክተር ዲያቆን ጌታሁን በላቸው፣ የቀድሞ ተማሪ ዲያቆን ጌታሁን በላቸው የግቢ ጉባኤያችን የመጀመሪያው የመንጋው ጠባቂ ሰብሳቢ ነበሩ። ከጎናቸው በመሆን ከማዕከሉ ጋር የነበረውን ድልድይ እያጸኑ ለ6 ዓመታት የሰነበቱት ደግሞ መምህር መኮንን ነበሩ። በዚህም ጊዜ ግቢዋ 200 አካባቢ የሚደርሱ ኦርቶዶክሳውያን የነርሲንግ የሚድዋይፈሪ እና የላብራቶሪ ተማሪዎች ነበሯል። የግቢያችንን ያስተዳደግ ሁኔታ ስንመለከት ለዘብ ሲል የነበረ ቢሆንም
አዳዲስ የጤና ጥናት መስኮች ሲቀላቀሉ በእጅጉ ሊጨምር ችሏል። የኦርቶዶክሳውያንና የአጠቃላይ ተማሪ ቁጥራዊ እድገት በንጽጽር ሲታይ ይህንን ይመስላል። ይህ በምስሉ ላይ የምትመለከቱት ባለፉት ዓመታት የነበሩ የግቢያችን አባላት በአሃዝ ንጽጽር ምን እንደሚመስል ነው። እናት ግቢ ጉባኤያችን እንደተመሰረተች ለልጆቿ ስትመገብ የነበረው ከቅዱስ ጳውሎስ ግቢ ጉባኤ ያፈራቻቸውን የኮርስ መርሃ ግብር፣ የጸሎትና አንድነት መርሃ ግብርና የተለያዩ የጽዋ መርሃ ግብራትን ነበር። ከመደበኛው ሜኑ በተጨማሪ አልፎ አልፎ የሥነ ጽሑፍ ምሽትን የመሰሉ መርሃ ግብራትን ያካሂዱ ነበር። ጆሮአችሁን ከፈት አይናችሁን ገለጥ አድርጉና ትናንትናችን ጋር ደርሰን እንምጣ። እውነተኛው ሰላም ያለው ከቤት ነው። እውነተኛው ሰላም ያለው ከቤት ነው። እርዳኛልና ወጽ እለምንሃለው ኃጢአቴን ሳስበው ልቤ ይጨነቃል። ካንተ መለየቴ ነፍሴን አድክሟታል። ወደ አንተ መልሰኝ እኔ እመለሳለሁ። እውነተኛው ሰላም ያለው ከቤት ነው። እውነተኛው ሰላም ያለው ከቤት ነው። እውነተኛው ሰላም ያለው ከቤት ነው። እርዳኛልና ወጽ እለምንሃለው። ኦርቶዶክሳዊ ውበትን በቅኔ በዜማ ጉልቶ የሚያንጸባርቀው የአብነት ትምህርትም ይሰጥ ነበር። ያለ እሳት የነጣ ወርቅ እንደሌለ ሁሉ ያለ ፈተናም የሚጸና መርሃ ግብር የለምና አብነት ትምህርቱ በጊዜ እንዳይጀመር ቦታና በጀት ዋነኛ ተግዳሮቶች ነበሩ። እነዚህን ችግሮች ለመቅረፍ በ2007 ዓ.ም አብነቱ ያለ አብነት እንዳይቀር የሚል መርሃ ግብርና የገንዘብ ደጋፊ ወይም ስፖንሰር ማፈላለግ በመፍትሄነት ተወስደው አብነቱን ማቋቋምና ማጽናት ተችሏል። ለሚቀጥሉት ተከታታይ ዓመታት ከያዝነው አምላክ ጋር ስኬትን እንደተቀዳጀን ከነዚህ ፎቶዎች በላይ ምስክርነትን አያሻም። አቤት ውበት! ቱ ከዓይን ያውጣችሁ። በዚህ ዓለም ስትኖሩ በሁለት ሰይፍ የተሳላችሁ ሁኑ የሚለውን ትእዛዝ በደንብ የተወጡ ይመስላል። እንግዲህ እናት ለልጆች የሚበጀውን ታውቃለችና ግቢ ጉባኤያችን ልጆቿን ለቅኔ ማህሌቱ ስታሰናዳ የሚያሳይ ምስል ነው። ቋሚ ምስል ብቻ በቂ አይደለም፣ ተንቀሳቃሽ ይጨመር ላላችሁ ሁሉ ቃሬ ዘጻድቃን ወዛጣን በስሙ ዘዳዊት ሃሌሉያ ፍጹም ብእሲ ዘይኮነ በምክረ ሲያት ወዘይቆመ ውስተ ፍኖተ ኃጥአን ወዘይንፈረ ውስተ መንበረ በስተ ጻድቃን ዘዳየሙ ሕገ እግዚአብሔር ስብከቱ ወዘሕጎ ያነብብ መዓልተ ወሌሊተ ወይከውን ከመ ዕፅ እንተ ትክል ኀበ ማዕዘማይ እንተ ቶብ ፍሬሃ በበጊዜሃ ወቆስናኒ ይትነገር ወኩሎ ዝገብረ ይገጽም አኮ ከመዝ ኃጥአንሰ አኮ ከመዝ ዳይሙ ከመ መሬት ዘይግርፎ ነፋስ እምገጸምት ወበእንተዝ ይትነሱ ረሲያን ምድይ ወኢ ኃጥአን ውስተ ምድረ ጻድቃን እስመ ይአምር እግዚአብሔር ፍኖቶሙ ለጻድቃን ወፍኖቶሙ እሰ ለኃጥአን ጠፍ ቃል አጽን ወለብ ጽራህየ ቃል አጽን ወለብ ጽራህየ ፍሮ ደቀሱ ሐዋርያት እፎ ደቀሱ ሐዋርያት እነ ሰለስቱ ሥላሴ ሀበ ሀበ ይትናገር ወልድ ሊቀ ኤልያስ ወሙሴ። አብነቱ ያለ አብነት እንዳይቀር የሚል መሪ ቃልን አንግቦ የተነሳው ትምህርት ቤት መጻሕፍትን በመግዛት መምህራንን በመመደብ በርካታ ዲያቆናትን አፍርቷል፣ በማፍራት ላይም ይገኛል። ሃይማኖታችንን አውቀን ሕይወትን ከምንሰንቅበት አያሌ ተግባራት መካከል ሳይጠቀስ ከማይታለፍ ተግባሯ አንዱና ዋናው ሐዋርያቱ ከክርስቶስ እግር ስር ቁጭ ብለው የወንጌሉን ቃል ሲመገቡ አይታለችና ግቢያችን ከውልደቷ እስከ ዛሬ ድረስ ከሐዋርያቱ የተማረችውን ለልጆቿ በየኮርሱ እየሰፈረች መለገሷ ነው። መቼስ በግቢ ቆይታ በአስኳላው ትምህርትም ሆነ በሌሎች ተያያዥ ጉዳዮች የመንፈስ አለመረጋጋትና ዝለት፣ ተስፋ መቁረጥ ማጋጠሙ አይቀሬ ነው። መድኃኒቱም ወደ ፈጣሪ መቅረብና ራስን መስጠት መሆኑ እርግጥ ነው። ግን እንደው ግቢያችን ካሏት መርሃ ግብራት ውጪ የመንፈስ እድሳት የሚገኝበት እንደ ጉዞ ያሉ ሌላ መርሃ ግብራት የላትም የሚለው ጥያቄ እረፍት እንደነሳችሁ አንዳንድ የመረጃ ምንጮች ሲዘግቡ ሰምቼ ነበር። በሐሳባችሁም እርፍ እንድትሉ ቁርጡን ልንገራችሁ።
ግቢያችን በልጅነቷ ከጀመረቻቸውና አሁንም ድረስ አስቀጥላ የልጆቿን አንድነት ከምታጠናክርበት መንገዶች ግንባር ቀደሙ ቅዱሳን መካናትን መጎብኘት ነው። በእነዚህ የጉዞ ጊዜያት ግቢያችን ከጉብኝት ጎን ለጎን ገዳማቱን ለመደገፍ መባ የመስጠት ስራም አከናውናለች። ምን ይመስል እንደነበር ሳይናገሩ የሚያስረዱንን፣ እንርሳ ብንል የማንችላቸውን በትዝታው ሰሌዳችን በደማቁ የተሳሉትን ምስሎች በሀሳብ ፈረሳችን ወደ ኋላ ተጉዘን እንመልከት። ይሄኛው ያኔ በ2009 ዓመተ ምህረት ኩክ የለሽ የሄዱ እህት ወንድሞቻችን በስልክ መስኮት አንስተው ያስቀመጡልን ዘመን ተሻጋሪ ማስታወሻ ነው። ይህ ደግሞ የምን ኮረብታና የምን አቀበት እንደሆነ ልንገራችሁ። የአምላክ አቃቤ ሕግ የኢትዮጵያ ዋስ አባታችን አቡነ ገብረ መንፈስ ቅዱስ በረከታቸው ይደረብንና ወደ ዝቋላ አቦ ተራራውን በማይዝለው ጉልበታቸው ሲገፉ የሚያሳይ ምስል ነው። ተራራውን ቢገፉት አላልቅ ያላቸው ይመስላል። በ2010 ጥንካሬን ውበታቸው ያደረጉ እህት ወንድሞቻችን እንደ አዝመራ ድርድር ተሰልፈው የበረታው ክንድ የዛለውን እየደገፈ ወደ ገዳሙ ሲጓዙ የሚያሳይ ነው። ተጨማሪ የተንቀሳቃሽ ምስሎችን እዩማ። ሌላው በግቢያችን እድገት ውስጥ የምናገኘው የቤተሰብ መዋቅር ነው። መጀመሪያ በዲፓርትመንት የተዋቀረ ሲሆን ከ2008 እስከ 2012 በባች ሆኗል። ከዚህ ዓመት በኋላ ግን እንደገና በዲፓርትመንት እንዲሆን ተደርጓል። የመቋቋሙ ዓላማ አጠያያቂ ባይሆንም ለመጥቀስ ያህል ስለ ንስሐ ሕይወታቸው መነጋገር እንዲችሉ፣ ስለ ንስሐ የተሻለ ግንዛቤ እንዲኖራቸው፣ ለጸሎት፣ ለቅዳሴ፣ ለቁርስና ለተለያዩ መርሃ ግብራት እንዲቀሳቀሱ፣ በአካዳሚክ ትምህርታቸው የተለያዩ ችግሮች ሲገጥማቸው እየተገናኙ እንዲነጋገሩ፣ በአንድነት ንስሐ አባት ይዘው በየጊዜው ንስሐ እንዲገቡ፣ በመጨረሻም ወደ ቅዱስ ቁርባን እንዲቀርቡ ነበር። ተጨማሪ አንድነትና ጥንካሬን ውበት ያደረጉ ምስሎችን እነሆ። በጌታ መሪነት ጥልቁን ባህር ተሻግራ በቃሉ ኃይል 13 ዓመታትን ፍሬ በማፍራት ላይ ያለችው የቅዱስ ጴጥሮስ ታንኳ ትናንትናዋ ባጭሩ እንደቃኛችሁት ነው። ዛሬዋስ ምን እንደሚመስል ማወቅ አትሹ? በሳምንታዊ መርሃ ግብራት ኮርስ፣ መዝሙር ጥናት፣ የበገና ትምህርትና አብነት፣ ከሳምንታዊ መርሃ ግብራት በተጨማሪ የቤተሰብ ቀን፣ ከልዩ መርሃ ግብራት ዘርፍ ደግሞ ምክረ አበው፣ ዝክረ ቅዱሳን፣ ምክረ ሔዋን፣ ዘውትር ወር በገባ በ21 የእመቤታችን ዝክር፣ ብዙ የሚረሱ ትዝታዎች፣ በጊዜ ሂደት የሚፋጉ ትውስታዎች ቢኖሩ ለእመቤታችን በዝክር ቀን በግቢያችን ምሰሶ በሆነው መዝሙርና ስነ ጥበባት ክፍል የሚቀርበውን ወረብ አይደለም መርሳት ይቅርና አለማሰብ እንደማይቻል ጥናቶች እንዳረጋገጡ ቢዘገብ አይገርምም። ብታስታውሱትም ትውስታችሁን ለማድመቅ ያህል ይህን ተንቀሳቃሽ ምስል እንመልከት። ዓመታዊ የጌታችን በዓላት፣ የጌታችን የልደት በዓል፣
የደብረ ታቦር በዓል፣ በዓለ ጥምቀትና ቃና ዘገሊላ ከቅዱስ ጳውሎስ ግቢ ጉባኤ ጋር ዮሐንስ ተጠምቀ ኢየሱስ ናዝራዊ በእደ ዮሐንስ ተጠምቀ። ከዘመን ዘመን አሸጋግሮ አዲስ ዓመትን ላሳየን አምላክ ዘመኑን እርሱን ማስደሰት ገንዘብ የምናደርግበት ዓመት ያደርግልን ዘንድ በዝማሬ ከተጀመሩ ዓመታት በጥቂቱ መስቀል ከሰፈር ሰዎች ጋር ስታከብር ቆይታለች፣ ትቀጥላለች። እናት ግቢያችን የእናትነት ፍቅሯንና ድጋፏን ለምንሻ ልጆቿ በሙሉ በጊዜውና በሰዓቱ እጆቿን ዘርግታ በእቅፏ ሸሽጋ እየጠበቀችን ትገኛለች። ከልጆቿን በተጨማሪ በአጽዋማት ወቅት ገንዘብ በማሰባሰብ ፈጣሪ በፈቀደላት ልክ የእሷን እገዛ ለሚሹ ወገኖቻችን በአይነትና በገንዘብ ትደጉማለች። የፈጠነ እርምጃ ሩጫ እንደሚሆን ሁሉ ፈጣሪን ተደግፎ ታትሮ የሰራ ከግብ መድረሱ ያሻማምና ግቢያችን ባሳለፈቻቸው ዓመታት ካስቆጠረቻቸው ስኬቶች በጥቂቱ የመጀመሪያው የገንዘብ አቅም። ግቢያችን በመስረቷ ጊዜ እንደ ማንኛውም ጀማሪ የአቅም እጥረት ነበረባት። በዋናነትም ለአብነት መምህራን፣ ለክረምት አብነትና ተተኪ ተማሪዎች አስፈላጊ ንዋያትን ለመግዛት የገንዘብ ችግር ነበረባት። የእግዚአብሔር ፈቃድ ሆኖ ዛሬ ግቢያችን እነዚህን አስፈላጊ ጉዳዮች ለመፈጸም የሚያስችላትን አቅም መገንባት ችላለች። አስፈላጊ ንዋያትን በማሟላት ዘርፍ ደግሞ በግቢያችን በመጀመሪያዎቹ ዘመናት አንዳንድ መርሃ ግብራት በተወሶ ዕቃ ይካሄዱ ነበር። አሁን ግቢያችን ሁሉንም አስፈላጊ ንዋያት አሟልታለች ባንልም አስፈላጊ የሆኑ እንደ የዜማ መሳሪያዎች፣ የማይክና ሞንታርቦ፣ አልባሳትና የጽዋ ንዋያት አሏት። ከነዚህም በተጨማሪ
አትሮንስ፣ 1 የነቢያት ማስቀመጫ ሎከር፣ 14 ጃኖና 10 የእህቶች ቀሚስ፣ በርካታ መጻሕፍት አሏት እና ማኅበረ ቅዱሳን ሊሰራ ላቀደው ትምህርት ቤት የአክሲዮን ግዢ በ100,000 ብርም ፈጽማለች። በተከታይ የአብነት ትምህርት ቤት በአብነት ይጠቀሳል። በመጀመሪያ አካባቢ አስቀድመን የተናገርናቸውን ችግሮች ያሳለፈው የግቢ ጉባኤያችን የአብነት ትምህርት ቤት ዛሬ በተሻለ ሁኔታ መቋቋም ችሏል። በገጠሩ አካባቢ ተምረው ብፁዓን ሊቃነ ጳጳሳትን ባለማግኘታቸው ስልጣን ማምጣት ያልቻሉትን በርካታ ወንድሞችን ስልጣን አሰጥቷል። በመምህራን እጥረትም ይሁን በሌላ በማንኛውም ምክንያት መማር ያልቻሉትን ጀምረው ያቋረጡትን እንዲሁም በቂ ትምህርት ያልነበራቸውን በማስተማር ለስልጣን አብቅቷል። በዚህም በፈረሰው በኩል በመቆም ለቅድስት ቤተ ክርስቲያናችን እንዲሁም ለግቢያችን በርካታ አገልጋዮችን አፍርቷል፣ አሰማርቷልም። በክረምት ወራት ብርዱንና ውርጩን በአብነት ትምህርቱና በወንጌሉ የተዋጉ አርበኞቻችን ከአባታችን ጋር የተነሱት ምስል ይህ ነው። ዳዊት በመዝሙሩ እግዚአብሔርን 10 አውታር ባለው በገና አመስግኑ ይላልና በግቢያችን የበገና ትምህርት ቤት ትልቁ ስኬታችን ነው። ያለ እሾህ የሚበቅል ጽጌረዳ የለምና ዛሬ ላይ ያለው የበገና ትምህርት ቤት ትናንትናው እንዲህ ነበር። ከዛሬ 5 ዓመታት በፊት ግቢያችን የነበራት የገንዘብ አቅም ውስን በመሆኑ ለልጆቿ የምትሰጠው ድጋፍም በቂ አልነበረም። በዚህም ጊዜ በቃላት መካከል የሚገባውን 2 ነጥብ ይመስል ያለባትን የአቅም እጥረት በመጠቀም ጠላት ልጆቿን አሁናዊውን አሳይቶ ዘላለማዊውን ሊያስረሳ የሚያልፈውን ሰጥቶ የማያልፈውን ሊቀማ እጅጉን ሲታገል ቆየ። በማይነገር ስጦታው በማይከፈል ውለታው የጎበኘን አምላክ ይክበር ይመስገንና ለችግሮቻቸው መፍትሄ ይሆን ዘንድ በወንድም እህቶቻችን በኩል የበገና ትምህርት ሐሳብ እንዲፈልቅ ረዳቸው። የተጸነሰው ሐሳብ ከውልደቱ በፊት ዝግጅት ያስፈልገው ነበርና በዝግጅቱ በኩል ካጋጠሙ ችግሮች ከማኅበረ ቅዱሳን ፈቃድ ለማግኘት ባለመግባባት መቸገር፣ ቦታ አለማግኘት እንዲሁም በገናዎቹ ማስቀመጫ ሎከር ማግኘት ፈታኝ ነበሩ። ችግሩ ያለ መፍትሄ አልተፈጠረምና በ2014 የነበሩ ወንድም እህቶቻችን ባደረጉት ጥረትና በፈጣሪ ፈቃድ በማኅበሩን ፈቃድ አግኝቶ የበገና ትምህርት ቤቱ ተቋቋመ። እናት ግቢ ጉባኤያችን የበገና ትምህርቱን ለማስጀመር ሐሳብ ስትጸንስ በዋናነት በችግር አንጀታቸውን ለቋጠሩ ልጆች መፍትሄ ልታበጃጅ ቢሆንም እግዚአብሔር በወደደውና በፈቀደው ልክ የመዝሙር ክፍሉ መጠናከርና መንፈሳዊ እርካታዎችንም አግኝታበታለች። የበገና ትምህርት ቤቱ የመጀመሪያ ቀን ትምህርቱን በሚያዝያ 22 2014 የጀመረው ሲሆን ትምህርቱን በሁለት ፈረቃ ቅዳሜና እሁድ ሲያስተምር ቆይቶ የመጀመሪያ ተመራቂዎችን በጥር 7 2015 26 ተማሪዎችን አስመርቋል። በዚህ ዓመትም 5ኛ ዙር ተማሪዎችን አስመርቋል። ለአምስቱ ባች ቤተ ክርስቲያናችን ልብን የሚመስጠውን ከነፍስ ቁስል የሚፈውሰውን የበገና የዜማ መሳሪያ መደርደር እንደሚችሉ የመሰከረችላቸው ዕለት የተወሰደ ምስል እነሆ። አባታችን በሰማዮች ላይ ያለህ ተለይቶ ይመስገን ክቡር ስምህ። መንግሥትህን የምንፈልጋት ከጥንቱ በልጅነት ትምጣት ሰጠና ቤቱን ፈቃድህም ይህ እንዲደረግ ይሁን በሰማይም ሞተን ተነስተን ከደይን እንድንኖር ምስጋናህ ምግብ ሆኖን ዛሬም በምድር በሥጋ ሕይወት ሳለን። በመጽሐፍ ተጽፎ እንደምናነበው በእሳት ካጠሩት ከጥሩ ወርቅ በሚመረጥ ሃይማኖታችሁ እንደምትቀበሉት መከራ መጠን ኢየሱስ ክርስቶስ በሚገለጥበት ጊዜ በክብር በጌትነትና በምስጋና ትገኛላችሁ ይላልና ግቢያችን ያጋጠሟት ተግዳሮቶች፣ አንደኛ የቦታ ችግር። ግቢያችን በምስረቷ ዘመን ካጋጠሟት ችግሮች ዋነኛው የቦታ ችግር ነበር። በምስረቷ ዘመን ከፈለገ ዮርዳኖስ ሰንበት ትምህርት ቤት ማለትም ደብረመዊ ቦታ ባለማግኘታቸው ወደ ደብረ ገሊላ ለመምጣት ተገደዋል። ያኔ በአንድ ዓመት ጊዜ የነበረው የቦታ ችግር እጅግ ፈታኝ ነበር። ከ2006 ዓመተ ምህረት ጀምሮ ነገሮች እየተሻሻሉ ቢመጡም ከሰንበት ትምህርት ቤቱ መርሃ ግብራት መብዛት ጋር ተያይዞ የቦታ ችግር እስከ ዛሬ ድረስ ፈታኝ ችግር ሆኖ ዘልቋል። በ8ኛው ወር 2018 ዓመተ ምህረት በእመቤታችን ወርሃዊ የመታሰቢያ በዓል ላይ ብርድ ያላዛላቸው ነፋስ ያልቆራረጣቸው ልጆቿ የእመቤታችንን ፍቅሯን በልባቸው ጣዕሟን ባንደበታቸው ስለው ሲያመሰግኗት የሚያሳይ ምስል ነው። በግቢ ጉባኤያት መርሃ ግብራት ላይ የሚያስተምሩ መምህራን የራሳቸው ስራ ያለባቸው በመሆኑ ሁልጊዜ እንደተመደቡ ላይመጡ ይችላሉ። በግቢያችንም የመምህራን መቅረት ከጥንት ጀምሮ እስካሁን የዘለቀ ችግር ነው። ኋላችንን በስፖኪዮ ፊታችንን በፊተኛው መስታወት መመልከት የሰውኛ ልማድ ነውና የወደፊት ራዕያችን።
መጽሐፍ እንደሚያዘን ጌታ ቢፈቅድ ብንኖርም ይህን ወይም ያንን እናደርጋለን በሉ ይላልና በመጀመሪያም አስፈላጊ ንዋያትን ማሟላት። ግቢያችን በተሻለ መጠን ንዋያትን ለማሟላት የሞከረች ብትሆንም አስፈላጊ የሚባሉት ንዋያት ግን ተሟልቷል ማለት አይቻልም። ለምሳሌ በዚህ ዘመን እንኳን በእቅድ ተይዘው ግን በበጀት እጥረት ያልተገዙ ንዋያት እንደ የዘመናዊ ካሜራ ግዢ፣ የተለያዩ ስልጠኖችና ትምህርቶችን መስጫ ፕሮጀክተር፣ መጋረጃ የመሳሰሉ አስፈላጊ እየሆኑ አልተሟሉም። እነዚህን ጨምሮ ሌሎች መሰረታዊ ንዋያትን ለማሟላት ጥረት እናደርጋለን። ቀጣዩ ራእያችን ቆይ እስቲ አንዴ ጸጥ በል። ግቢ ጉባኤያችን የሆነ ነገር እያለች መሰለኝ። ይሰማሃል? አዎ። ምን እያለች ነው? አዋጅ አዋጅ! እናት ጉባኤያችን እንዳለቻችሁ ትናንትና ከጎናችሁ እንደነበርኩ ዛሬም ድጋፋችሁን በምሻ ጊዜ አትንፈጉኝ። አበው በብሂላቸው ከአንድ ብርቱ ሁለት መራዊቱ እንዲሉ ያልተነካካ እጅ አያጨበጭብምና በማይሞተው ሀሳባችን በጉልበታችንና በጊዜያችን እናት ጉባኤያችንን እንጡራት፣ ኑዛዜዋንም እንፈጽም። ቀጣዩ ራእያችን በቂና ብቁ የሰው ኃይል ማፍራት። ግቢያችን የተሻለ የሰው ኃይል ያፈራችና እያፈራች ቢሆንም በቂ አይደለም። የሰው ኃይል ምርታችን ከንብረት እድገታችን ጋር ሲነጻጸር እንኳን እጅግ አናሳ መሆኑ መሰረታዊ ተልዕኮውን በሚገባ ልክ እየተወጣ ለመሆኑን ያመለክታል። ግቢያችን በወደፊት ጉዞዋ ቤተክርስቲያንን በወል የተረዱ አባላት የሚወጡባት ለመሆን ታልማለች። ለዚህ ደግሞ በፈረሰው በኩል መቆም የሚችሉ በአበው መንገድ የሚጓዙ በአበው ሕሊና የሚያስቡ ተተኪ መምህራንንና የአብነት ተማሪዎችን ማፍራት አለባት። በተለይ በአሁኑ ሰዓት እጅግ ፈታኝ የሆነውን የኮርስ መምህራን በተደጋጋሚ መቅረትና በሚፈለገው ጥራት አለመገኘት ግቢያችን ከራሷ መምህራንን ማፍራት እንዳለባት ማሳያዎች ናቸው። የመምህራን ነገር ማህበሩም የሚፈተንበት ነገር በመሆኑ ከራሷ ባለፈ ለሌሎች ግቢያትም የሚተርፉ መምህራንን ማፍራት የወደፊት ዓላማ